እና ሰላሜን የሚነጥቀኝ ምንድን ነው ካላችሁ አሁን ያለበት ፕላትፎርም ነው ማለት። እኔ በነገራችን ከቲክቶክ እንድትወጡ እመክራችኋለሁ። እንድትወጡ ሁሉ ለምን ስለማይሆን ነው፣ ለእኛ ስለማይሆን። ሰው እንዴት በየቀኑ መርዝ ይጠጣል? የሚገለውን ነገር በየቀኑ እንዴት ያደርጋል? እንደ ማህበራዊ ሚዲያ ህይወታችንን ያዘቀጠው ነገር የለም። የምናየው ሀዘን የሚጋባብን እዚህ ላይ አይደል? የምንሰማው ነገር ዛሬ ራስን ስለማጥፋት ተስፋ ስለመቁረጥ የተጻፈው ነገር ላይ ኮሜንት ላይ ብትገቡ እኔም እንደዚህ ነው የሚሰማኝ፣ እኔም እንደዚህ ነኝ፣ እኔም ምንም የሚለው ሰው በጣም ብዙ እና ያላየነውን ዓለም እንድናይ ያላሰብነውን እንድናስብ ነው የሚያደርገው። በጣም የበታችነት ስሜት እንዲሰማን ከዛስ ያኖረንን እግዚአብሔር እንድንሳደብ ያደርገናል። እግዚአብሔር የእንጀራ ልጅ የለው። ደግሞ እግዚአብሔር የእንጀራ ልጅ የለው። ሰይጣን ግን በተቻለው አቅም እንደዛ እንዲሰማሽ ነው ያልኩሽ። ሰዎች ያገኙትን ነገር ብቻ እንድናይ፣ እኛ ያጣነው ላይ ትኩረት እንድናደርግ፣ እግዚአብሔር የከለከለን እንዲመስለን፣ እኛም ብቻ ነጥሎ የበደለን እንዲመስለን፣ የሌለ እንዲመስለን ለብዙዎች እያደረገ ለእኛ ግን እንዳላደረገ እንዲሰማን ያደርገናል። ያ የበታችነት ስሜት ከእግዚአብሔር ጋር ያጣላል። ብዙ ሰው በሞት ስለተነጠቀው ቤተሰቡ ወይ አጋሩ ወይ ደግሞ ስላሳለፈው ህይወት ጓደኞቹ ሁሉ ወይም ትራንስ አልፈው ወይ ሰምቲንግ የሆነ ነገር አልፈው ብቻውን በመቅረቱ እግዚአብሔር እኔን አይወደኝም ብሎ ከእግዚአብሔር የተጣለ ብሷል። ቤተክርስቲያን የማይሳለም ሰው አቁርበው ማለት ነው። እግዚአብሔር ለምን ለነሱ እናደረገው ለእኔ ለምን አታደርገኝም? እንደ ወላጅ አባት